በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰብኡ ለመጋቢት በዛቲ ዕለት ኮኑ ቅዱሳን ፊሊሞን ወአብላኔዎስ ሰማዕተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 7 በዚች ቀን የከበሩ ፊሊሞንና አብላኔዎስ በሰማዕትነት አረፉ። ይህም ፊሊሞንም የእንዴናው ገዢ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበረ። ከአዝማሪው አብላኔዎስም ጋር እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊሊሞንም ልብሱን ወስዶ ለአብላኔዎስ ሰጠው። እርሱም የአብላኔዎስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኔዎስ እንደሆነ አሰበ። በፍላጻም እንዲነድፉ ታዘዘ። ያን ጊዜ አዝማሪው ፊሊሞንም መሆኑን አውቆ እጅግ ተቆጣ። ደግሞ አብላኔዎስን እንዲነድፉ ታዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣችው፣ እጅግም አሰቃየችው። የከበሩ ፊሊሞንና አብላኔዎስ ግን ገድላቸውን ፈጽመው የሕይወትን አክሊል ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱ ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲ መኮንንም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡ ታዘዘ። ቅዱሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሄዶ መኮንኑንና የረከሱ ጣዖታቶችን ረገመ፣ ዘለፋቸውም። መኮንኑ እሱም በማስፈራራት ሆኖ የሥቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህም በኋላ የውስጥ ዕቃው እስከሚታይ ሰቅለው ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹንም እንዲያድሱ፣ ጎኖቹንም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ሥቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ኢየሱስ ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበረ። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ከተከታተለኝ ክፉ ነገር ሁሉ አድነኸኛልና በጠላትነትም የተነሱብኝን ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረግከኝ። ይህንንም ብሎ በሰገደ ጊዜ ወታደሩ የቅዱሱን ዓይን ይሸፍን ዘንድ መሸፈኛ አመጣ። ቅዱሱም ይህን ሞት ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነት አክሊልንም ተቀበለ። በረከቱ በላያችን ትደር ለዘላለሙ አሜን። በዚች ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። ቴዎዶጦስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ ኢትዮጵያዊ ንጉሥ አጼ ቴዎድሮስ፣ ቅዱስ ቴዎዶጦስ ሰማዕት፣ ቅዱስ ፊሊሞን ሰማዕት፣ ቅዱስ አብላኔዎስ ሰማዕት። ወርሃዊ በዓላት ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቁስ ነፍስንም ሥጋንም ሊያጠፉ የሚቻለውን ፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28። የሰማነውን በልቦናችን ያሳድርብን።
ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። የነደደውን እሳት የታዘዘው መቅሰፍት በቸርነቱ ያብርድልን። ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድኅነት ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።